ፐብሊክ ፊገር እና ፕራይቬት ይለያያል። ፕራይቬት የሆኑ ሰዎች እናንተም ፐብሊክ ናችሁ ጋዜጠኞች። ፕራይቬት የሆኑ ሰዎች በመንግስት ውስጥ ምናምን ውስጥ የሌሉ ሰዎች ስማቸው ከጠፋ መክሰስ ይችላሉ። መንግስት ውስጥ ያሉ ሰዎች፣ ፖለቲካ ድርጅት የሚመሩ ሰዎች ስሜን አጠፋው ብሎ መክሰስ አይችልም። ስም መጣፋት የኛ ጆብ ዲስክሪፕሽን ውስጥ ስላለ ማለት ነው። የኛ ሀገር ዜጎች እንደኔ አይነት ሰው ተጽዕኖ ፈጣሪን ሰው መስደብ፣ መዘርጠት፣ መተቸት መብታቸው እኮ ነው። አያቴ በልጅነት ያለኝ ነገር አለ። አንድ ሰው ልብሱን አውቆ ገበያ ከሄደ ታውቃለህ፣ ገጠር ገበያ ከሄደ በኋላ አትዩኝ ማለት አይችልም። እግሬን እንጂ ሌላ ቦታ አትዩ ማለት አይችልም። ፊቴን ብቻ እዩ ማለት አይችልም። ያያችሁትን ሁሉም እኩል ውደዱ ማለት አይችልም። ህዝብ ፊት የወጣ በህዝብ አመራር ውስጥ በፐብሊክ ኢሹ ውስጥ የገባ ሰው ትችትን፣ ነቀፌታን፣ ስድብን መፍራትም መጥላትም መብት የለውም። መስደብ፣ ማጥላላት፣ መዘርጠጥ ትክክል ነው፣ ቀጥሉበት ነው ህዝብን የምለው። ምክንያቱም it is part of democracy building። 10 ሰው ከሰደበኝ 10 ሰው ሊያሞግሰኝ ይችላል። 10 ተሳዳቢዎችን አፋቸውን ሸብቤ ቃሊቲ ወርውሬ ከ10ሩ ጋር መጨፈር ኢትዮጵያን መግደል ነው።